ርዝቅ ትፈልጋለህ? አላህን ፍራ። ርዝቅ ትፈልጋለህ? ኢስቲግፋር አብዛ። ርዝቅ ትፈልጋለህ? ወላጆችህን ኸድም። ርዝቅ ትፈልጋለህ? ሰደቃ አብዛ። أنفق عليك أنفق ما في الجيب يأتيك ما في الغيب ይሄ ነው ንግድ ማለት የአላህ ሰዎች ይሄ ነው ንግድ ማለት እንጂ ማጠራቀም የሙስሊም የሙእሚን ባንኩ አኺራ ነው ከሞተ በኋላ ቁጭ ብሎ ይጠብቅሃል እዛ ርዝቅ ትፈልጋለህ ከሱብሂ እስከ ኢሽራቅ ድረስ አላህን ዘክር ከዛ ተኛ ድህነት ከፈለክ ተኛ እስከ ራስ ቀልበ ደሃ መሆን ከፈለክ ድህነት እንዲ መሳብ ከፈለክ ሰነፉን ስንፍና የድህነት ማግኔት ነው ማግኔት ነው ደሃ መሆን ትፈልጋለህ ሰነፉን طيب በአላህ ላይ መመካት ተኛ አለ እንዴ ተማከተ ወፎችን አርገቦች አይታቸው በአላህ ይመካሉ ናም ተኙ እንደ ጎጆአቸው ከጠዋት ከመግሪብ ሊደርስ አንዴ ዚዛፍ አንዴ ሲለቅሙ አይታቸው ሲለፉ ከዛ እኮ ነው አላህ ላይ ተመካ ከዛ ስራ ሐላል ርዝቅህ ሐራም አትጠጋ ርዝቅ ትፈልጋለህ ሰላ አለ ነቢ አብዛ ርዝቅ ትፈልጋለህ ኢዛ ወቀዐት الواقعة ሁሌ ማታ ማታ ቅራ ይሄን ርዝቅ ትፈልጋለህ ሰላት እዘዝ ቤትህ ላይ አንድ ታሪክ ወሰላ እንዳይኖር ቤት ውስጥ وأمر أهلك سورة طه عليه وأمر أهلك بالصلاة واصطبر عليها لا نسألك رزقا نحن نرزقك والعاقبة للتقوى أنت لا يلي بارنة الحق توضع الله أنت جزاو الله انفراو رزق تفلق لندي سفا زمر كتل ما أنهم تكتلوا يقرتوها المتنى ما يزيره بر ميزقا سلك ما ينسى عين زيره نفسي اللي ما زالي لله ነው አማም ያከብረ ይጥቀን ኬክ ይዞ መጣ ይማ አላህ ይጥቀን እኮ ኬክ ይዞ መጣ አሁንማ ነውር ነው አለ አላህ አረፋ ሰዓትኛ ደግሞ በገዛን ነው ይሄ ነው ስለ صلوا على النبي በር የሚዘጋባ ይታው አልዘም ለአላህ ብለህ ነው አንተ من تواضع لله رفعه الله ርዝቅ እነዚህ ናቸው እንጂ አሁን ተምር ይመጣል የተበላሸውን ምኑን አንዳንዶቹ ኤክስፓየር ዴቱን ይቀይሩታል አላህ እኮ ያያል ተቂላህ حيثما كنت ይሄንን በልቶ የሞተ ሰው ካለ እኮ ትጠየቃለህ አኺራ ላይ አሰብከው መቶ ሰው ሞተ አንተ ባረከው በዚህ በመግቡ አኺራ ላይ መቶ ሰው ምን ሆናቸው አሉ ማን ይገደላቸው አሉ ይሄ ነጋዴ ነገጣ ያለ ከገዳዮች ጋር ተነሳ ለስንት ብር ብለህ ለ10 ሺህ ለ100 ሺህ ብለህ ውርደት የቀብር ውርደት የአኺራ ውርደት ለምን ዳቦና ሻይ ብትበላ በቀን አንድ ዳቦ አንድ ሻይ አላህ ከጻፈልህ አጀል አንድ ደቂቃ ይቀንስ የዓለም ምርጥ ምግብ ብትበላ አንድ ደቂቃ ይጨምርም ወር አጀልህና ርዝቅህ አልቆ ተጽፎ አላህን ፈርተህ ብቻ ያቺን መውሰድ ነው የደረሰችው ተረጋጋ ያንተ የሆነውን والله وتالله وبالله ያንተ የሆነውን ርዝቅ ካንተ ሌላ ማንም አይወስደው ደከማ ብትሆን 24 ሰዓት ብትሰራ ያንተ ያልሆነው ርዝቅ والله አይመጣም ይሄ የቂን ከሌለ አንድ አመት خروج ወጣ ከዛ ችግር አለበት ውስጥ ላይ ታውቃላችሁ ቀብር ከፈን ይሰርቅ የነበረ ሰው አሁን መስረቁ ነው የሚገርመው ድፍረቱን የገረመኝ ነው ከመስረቁ እኛ መቅበር እንፈራለን ለሊት ሄደ ከፈን መስረቅ لا اله الا الله الحمدلله ዘመናችን ላይ ሽፍታዎችም አደብ አድርገዋል ማለት ነው صلى على النبي ከዛ ተውባ አረጋ ወደ አላህ ተመልሶ ደርስ ይሐድር ነበር ሼኹ ጋር ጠየቀ እንዴት ነው አሉት ጠየቁ ስለ ሐያቱ ሲጠየቅ እናንተ ወደ ቂብላ አድርጋችሁ ሱና ወደ ቂብላ አይደል ለሐድ ላይ ሰውዬው ወደ ቂብላ እኔ ከፈን ልሰርቅ ሲሄድ ለቂብላ ጀርባ ሰጥተው አገኛቸዋለሁ አለ ሼኹ አለቀሱና እነዚህ አላህን በርዝቅ የሚጠረጥሩ ሰዎች ናቸው አሉ ደርስ ላይ
የሚያጅበው እኮ ሌላ ነገር አለ። እናት ማህፀን ውስጥ እያለን ፈሳሽ እያለ እኮ አላህ አልረሳህም። ማኘክ አትችል፣ መዋጥ አትችል። በእምብርት በኩል እንደዛ እያገላበጠ አላህ ያ ሁሉ አኑሮህ አልተማርክ። እግርህ መራመድ አይችል፣ እጅህ መንካት አይችል። ያ ሁሉ በድክመት አውጥቶ በእግር ስትሄድ ማን ይረዝቀኛል? ማን ይረዘቀ? እዛ ውስጥ ማን ለዚህ ረዘቀክ? ኢነላህ ሁወ ኢነላህ ሁወ አልረዛቅ ኢነላህ ሁወ አልረዛቅ ዙል ቁወቲል መቲን። እዚች አያት ላይ ብቻ ዑለማ የተናገሩት ወር ብትፈስረው አያልቅም። ኢነ ሐርፍ ተውኪድ ወነስብ እኮ ነው ነሕው ላይ። ሁወ ሲመጣም እዚህ ጋር ስር አለው። እንደወጣህ አሁን የእምብርቱ ተቋረጠ አለ። ማን ነገሮት ነው የጡት ወተት እንዲፈስ ያደረገው? ከአላህ ሌላ ማን አለ? መጥባት ማን አስተማረ? ማን አስተማረ መጥባት? አላህ። 2 ዓመት ጠብተህ በእግርህ መሄድ ስትጀምር ማን ይረዝቀኛል? አታፍርም? እነዚህ ናቸው አሏሉ ሼሁ አላህን በርዝቅ የሚጠረጥሩ። አላህ አደብ ይስጥህ። በል ተማሙ ሲያም ሰሉ ዐለ ነቢይ በል ተማሙ ሲያም ይልቁንም የተሟላ ጾም ልንገርህ አሉ። አላህ የተሟላ ጾም በዚህ ዓመት ረመዳን ምን ጾም አላህ ያርገው። ቢከፊል ጀዋሪሒ ኩሊሃ ዐማ የክረሁሁ አላሁ ተዓላ። ያ ሰላም። ያው ሰውነታችን አላህ የሰጠን አማና አለ፣ አይን አለ። እስኪ አስቡት አሁን ሰለፎች 60 ጊዜ ቁርአን አختሙ። አላህ በሰጣቸው አይን 60 ጊዜ ቁርአን አختሙ። አኺራ ተሰለፍ ከነዛው አላህ ስንት ያختማችሁ ረመዳን? 60። አልሐምዱሊላህ አለፉ ተባለ። መጣ አንተ ረመዳን ላይ ስንት አختምኩ? አላህ ቲክቶክ አختምኩ አለ። አልሐምዱሊላህ ፌስቡክ አختምኩ አለ። ከነዚህ በኋላ መሰለቁ ራሱ ያሳፍራል። አይን በምን ደከመ? በቲክቶክ ደከመ አለ። በምን ደከመ ነው? በሶሻል ሚዲያ። አንድ ሙፍቲ ነበሩ የሼኻችን አባት ማታ ማታ ቱሕፋ ኢብኑ ሐጀር አልሀይተሚ የሳቸው ሸርሕ ሚንሃጅ አለ። መን አራደ አልፈትዋ ፈዐለይሂ ቢቱሕፋ ይላል። ፈትዋ ከፈለክ ቱሕፋ ቀራ። ወመን አራደ ኑር ፈዐለይሂ ቢልሙግኒ። ኑር ሙግኒ 40 ዓመት ይላል ሳሂቡል ሙግኒ። አንዱ 40 ዓመት የተከታተላቸው 40 ዓመት መክሩህ ሲሰሩ አላየኋቸውም ማለት። እነዚህ እኮ ናቸው ሰነድ፣ የኛ ሰነድ የዒልሙ እኮ እንደዚህ ናቸው ካሉት ሰነዱ ላይ ተቂይ አንተቂ 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 እስከ ነብዩ እንዲህ ናቸው ሰለላሁ 40 ዓመት ሐራም እኮ አይደለም ማለት መክሩህ ሲሰሩ። ኑር ከፈለክ እሱን ቅራው። ቱሕፋን ማታ መብራት የለም በዘመናቸው ሲቀሩት አይናቸው እንዳይጠፋ ቤተሰቦቻቸው ይሰጉላቸው ነበር አሉ። ሙፍቲ ነበር። እኛስ ልጆቻችን አሁን በፊት ሰሃባዎች ጠዋት ስታያቸው የሌሊት ያለቀሱት እንባ አይናቸው ይታይ ነበር። ዛሬ እኛ ልጆች ሌሊት አይኑ አብጦ ታየዋለህ። ሳይተኛ አድሮ ጌም ሲጫወት አቅሉን ከሰረ፣ አይኑን ከሰረ፣ ጊዜውን ከሰረ፣ ወጣትነቱን ከሰረ። ምን አተረፍክ? ለቀብርህ ምን አተረፍክ? ምንም። ለዱንያ ምንም፣ ለአኺራ ምንም። ከዚህ በላይ ኸሳራ አለ እንዴ? ሞባይል ስትሰጠው ልጅህ አንተን ያሳረፈ ይሆናል የተወሰነ ደቂቃ። አባትናት አሁን ያለ አላህን ፍሩ። አባትናት ይሄ መልእክት ለሁሉ አባትናት የሚደርስ አላህ አድርገው። ለቅሶ ቤት ሆነ ሰርግ ቤት ላይ ሞባይል ሰጧቸዋል። ለምን? እንዳይረብሽ። የተወሰነ ደቂቃ ይረብሽህም፣ ግን ሐያቱ በሙሉ አደብ ያጣ ቀልቡ የጠፋ ልጅ ይሆንና ሐያት በሙሉ ያስከፍልሃል። ከዛ ልጅህን ቁርአን አስተምረዋል። ቁርአን ሁሉ ነገር ያስተምረዋል። አላህ ወቀዳ ረቡከ ይደርሳል። ሼኹ ምንድነው ሲለው ስለ አባትናት ነው ይላል። ወቁሉ ሊናሲ ሑስና ምንድነው ሲጠይቅ ስለ ምላስ ይነግረዋል። ወኽዱድ ሚን ሰውቲክ ስለ ድምፅ እንዴት መናገር እንዳለበት ይነግረዋል። ወላ ተምሺ ፊል አርዲ መራሓ አካሄዱን አደብ ያስተምረዋል።
ወአንፊቁ መስጠት ለካ አለ ራስህ ብቻ ሳይሆን መስጠትም እንዳለ ይማራል። ቁም الليل يا ايها المزمل قم الليل الا قليلا ልጅ እኮ ቁርአን ሲሐፍዝ አንዱ እየተማረ ሱረቱ አልሙዘሚል ደረሰ። ሲቀራ ቢስሚላሂ الرحمن الرحيم يا ايها المزمل قم الليل الا قليلا አባቱ ጋር መጥቶ አባቴ ሆይ አሉ ቁም الليل الا قليلا አላቸው። ማንን ነው ሲለው هذا سيدنا محمد ነብዩን ነው ተሐጁድ አላህ ومن الليل فتهجد به نافلة لك عسى أن يبعثك ربك مقاما محمودا አላቸው። ነብዩ ናቸው ነው እሱ ልጅ ስለሆነ ያው አባት ነው የሚሰግዱት እሱ ይተኛል ምን ይላል ነብዩ ናቸው ላ መርሐባ። በንጋታው ያስቀራው ሼኹ وطائفة من الذين معك ደረሰ። ማን ናቸው አሉ እነዚህ አባት ሰሃባዎች ናቸው አሉ። አላህ ነብዩም ሰሃባዎችም እነዚህን አለመከተልም እንዴት ይሆናል ብሎ እሱም መስገድ ጀመረ። አያተርቢያ አንዱም ልጅ እንደዛው ድንገት አላህ ፍርሃት እንደያዘው ቀልቡ ላይ ምን አለ እናቴን ሳያት አለ ቤት ከትላልቅ እንጨት በፊት ትናንሽ እንጨቶችን ለማገዶ ስትጠቀም አየኋትና እኔም አኺራ ጀሃነም ቀድሜ እንዳልገባ አለ። አየ ልጅ ማለት ይሄ ነው ቁረተል ዐይን የምትለው ልጅ አላህ ልጆቻችን እንዲህ አላህ ያርግልና ቁረተል ዐይን አባትነት አደራ ልጆቻችሁ መሽጉል እንዲሆኑ ብላችሁ እናንተን መሽጉል እንዳያረጉ ትሰጡና ልጁ ቀልቡ ይሰረቃል። ከዛ ቁርአን አስተምረው ቁርአን ሁሉን ነገር ያስተምረዋል አሉ። ከዛ አላህ በየቤቱ ሐፊዝ ዓሊም ዳዒ ተቂ ነቂ ወልይ የሚወጣ አላህ ያርግልን። ኢዘን ሰውነት አካል በሙሉ አይን አለ፣ ጆሮ አለ፣ ምላስ አለ፣ እግር አለ፣ እጅ አለ፣ ብልት አለ። ይሄ ሁሉ አላህ ከሚጠላው መጠበቅ ይሄ ነው ጾም። እን ረመዳን ገብቶ በአይን ሐራም አለያ አላ ዘጋው ሰለፎች ረመዳን ላይ ሐዲስ የሚያቀርቡ የሚገርመው እኮ ይሄ ሐዲስ ያቀርቡ የነበሩ ሰለፎች ሐዲስ ማቅራት አቁመው ወደ ቁርአን ይገቡ ነበር። አሁን ምን ለኮ ከሐዲስ ወደ ቁርአን ግባ ሳይሆን ከነጃሳ ወደ ጣሃራ ግባ እኮ ነው። شوف كيف انت شهر القرآن بلو الله أكبر. إمام مالك بن أنس بيس يقبوكو كان شغله الشاغل تلاوة القرآن أسبهم مسجد النبي كنت بلو قال رسول الله صلى الله عليه وسلم بيس يقبو دمو قال الله عنه እነዚህ እንደ ብሎ ጭንቀት ይገባል ቤታቸው እንደ ብሎ ስትረስ ይገባል ቤታቸው ስትገባ ስትረስ ይለቃል እንጂ ከአላህ ጋር ያለ ሰው እኮ ስታየው እኮ ጭንቀት ይለቃል። አንዳንድ መሻይኾቻችን ሰላም ብለህ ፊታቸውን ስታይ ጭንቀት ይለቃል። ፊታቸው ላይ ያለው የተሐጁዱ ኑር የአዝካሩ ኑር በቃ እንዲህ ስታያቸው ከተረሳዋለህ የት ነው ያለው ዱንያ ነው ያለው የት ነው ያለው ትላለህ። ሲማሁም ፊ ውጁሂሂም من أثر السجود من أثر السجود سوى الله يرجع كرمضان بفي سوى من هنا الله يرجع. لا إله إلا الله فينبغي أن تحفظ العين. أيوة كأين جمر هون زمانات الله يبزأ وانجل يا عيننا يملاسك إنه يج يميسفوا فيسبوك لا تيك توك لا بلو يسفوا الله انفروا الله انفروا سوشيال ميديا لما تصفوا سوتش وي خير صعف ويتزعف لما كموت كبوا على كوسر ينبوان ما تفو نجر كزعفك ሰው የሚያጣላ ነገር ከጻፍ ደም የሚያፈስ ነገር ከጻፍ ደም እየፈሰሰ ወንጀሉ ቀብር ይደርሳል። አጂብ አይደል? ኸይር ተናገርክ صلوا على النبي اللهم صل እስከ ቂያማ ድረስ صلوا على النبي ያልክ ሰለዋት ሲወርድ ሐሰናት ይጻፍልሃል ቀብር ላይ። አላሁ አክበር አላህ يا سلام يا سلام. فينبغي أن تحفظ العين عن النظر إلى المكاره ملاسا عين المتبك واللسان عن النطق بما لا يعني لا إله إلا الله. إيه ما يتقم نجار كمان نجار كوتبه ملاسان. والأذن عن الاستماع إلى ما حرمه الله عز وجل جورهن الله حرم رجعون نجار طبق كما دامت فإن المستمع أنا كوكوت جبيه سويس يامو سوس يامالو على ولا سوكوت برو يامونا على أنا ألتناجركم مالا جن إيه دامتكم براد هي دمت كنون تا اسمع فإن المستمع شريك القائل أدماج يتناقاري وشريكا نور. لهذا عندي ستهدو لكسو بيتي هون سرق بيتي هون عندي سو كوتش ولا بتفوتا
ከመስመር ልክ ሊወጡ ሲሉ ሰሉ ዐለ ነቢ በላቸው። አላሁመ ሰሊ ዐለይሂ የሆነ ቁም ነገር ተናገር። ዳዒነህ ይኸው አንተ ወይ ዳዒነህ ወይ መድዑ ትሆናለህ። የሄድክበት ቦታ ወይ አንተ ወደ ኸይር ሰውን ትጠራለህ ወይ ሰዎች አንተ ወደ መጥፎ ይጠራሉ። ገፍላ ነው። ብዙ ሰው ገፍላ ይወዳል። ሐሜት፣ ነሚማ፣ ቂለ ወቃል ቀይረው የማይቀየሩ ናቸው። አሰላሙ ዐለይኩም ወረሕመቱላህ ብለህ ለካ ሂድ። ከዛ ቀልብህ ኖር ይጠበቃል። አማ እዚህ ቁርአን ቀርተህ አሁን ለቅሶ ቤት ቁርአን አለቀ አይደል? ኸትም ጨረስ ወደ ዱዓ ተደረገ ቀጥ ብለህ ውጣ። አሁን ይጨርሱና ቁርአን አንዳንዶቹ ቁጭ ብለው ወደ ሐሜት ውስጥ ይገባሉ። እስካሁን ያካበተውን እዛው ይጨርሰዋል። ለቅሶ ቤት ላይ ከሚታዩ ነገሮች መጠበቅ ያለብን አንድ ከአላህ ጋር ቁርአን እየቀራ ሞባይል መዘጋት አለበት። የዛሬ ስብሰባ ተራ ስብሰባ ሄዳ እኮ ሞባይል እኮ አትይዘም ወይ ከውጭ ወሰድብሃል ወይ አጥፋ ትባላለህ። ከአላህ ጋር ያ አዩሃ አለዚነ አመኑ እያለህ ለበይክ ማለት ሲገባህ ቆይ ለቅሶ ቤት ነኝ። ለቅሶ ቤትማ ነህ የት ነህ ይላል። ሰለ ዐለ ነቢ። ሁለተኛው ሱጁድ ስናረግ ሰይደተ ቲላዋ አንዱ ወደ ቤተል መቅደስ፣ አንዱ ወደ ገርጂ፣ አንዱ ወደዛ አላህ ወደ ካዕባ ነው ከዛ። ሶስተኛ ሱጁድ ስናረግ ያው ሱጁድ ስታረግ አዕዳ አሰብዓ አይደል? እነዚህ ግንባር፣ ጉልበት። አንዳንዱ ሱጁድ ሲያረግ ቁርአን እንዲይዘው የሚያጠፋው ጥፋቶች ናቸው። አንዱ ቁርአንን መድፋት መሬት ላይ አይ አንድ ሁለት በዚህ ተውና አራቱ መዝሀብ ከአራቱ መዝሀብ ውጭ በዚህ ስጁድ የለም በዚህ እንዲህ ስጁድ የለም። መፍሁም ለሰው ምን አለ ወይ ተራስ ላይ ብታረገው ወይ አጠገብ ሰይዳ እኮ 100,000 ሰይዳ ያለ መሰለ ቁርአን ላይ እኮ 14 እኮ ነው። አላህ ደግሞ ሰይዳ ምን ኩንታል ነው እንደምትሸከመው ስንት ሰከንድ ናት? የኛ ሰይዳ ደግሞ ነቅረ ዶሮ አስጠጣ እስቲም ሰይዳ ሆነ ቁርአን ደፍታ ያሰላም። ሌላ ምራቅ ደግሞ እንዲያ እስኪ ጠይቁ ኢብኑ ሐጀር አልሀይተሚ ፉቃሃዎች ጋር ሄዳችሁ በምራቅ እንዴ አሁን አንዳንድ መስጂድ ላይ ጠቆሮ ሸቶ ሊቀደድ ነው ቁርአን እንዲያርጓለ እንደ ዲናችን ወመን يعظم شعائر الله فإنها من تقوى القلوب። ይሄው ቁርአንን ባከበርከው ቀደር ፓኪስታን በለው ህንድ በለው አደብ ሲሄድ ታየዋለህ በእግሩ ጌታ የጠረጴዛ ይተዋል። ቁርአን ከሌለበትም በእግራቸው አያልፉበትም። ቁርአን ሁሌ ቁርአን ቁጭ ስለሚያደርጉበት ሰው። ስለዚህ አባት ሐፊዝ ነው፣ እናት ሐፊዝ ናት፣ አክስት ሐፊዝ ናት፣ አያት ሐፊዝ ነው። ጠቅላላ እንዲህ ብታፍስ መንገድ ላይ የተወሰነ ሰው በድሮ ቆይቷል እኮ በአመት 50,000 ሐፊዝ ይወጣል። እኛ 50,000 ብር ነው የምናውቀው። ዩኒቨርሲቲ የሚያቀራ ፕሮፌሰሩ በቢዝነስ ብለው በምን ያቀራልና ረመዳን ላይ ደግሞ استوى تراسوا اعتدلوا ብሎ አላህ ያሰግዳል። ያደን ቁርአን ስታከብር እንዲህ ሆነ። ቁርአን ምናከብር አላህ ያርገን። والأذن أن الاستماع إلى ما حرمه الله عز وجل فإن المستمع شريك القائل وهو أحد المختابين كامتኞቹ አንዱ እሱ ነው አሉ አድማጭ ማለት። وكذلك تكف جميع الجوارح አካልህም በሙሉ كما تكف البطن لك ሆድህን ረመዳን ላይ صلوا على النبي በልባችን እናዳምጠች። ልክ አሁን ረመዳን ላይ ምግብ አልበላም ጾመኛ ነኝ እንላለን እንደ ሁላችን አልጠጣም። እንደዛው አይን ጆሮ ሁሉም መጠበቅ አለብህ። ለዚህ የሚያግዝህ ወይ ኹሩጅ في سبيل الله ወይ ኢዕቲካፍ መስጂድ ገባ አው ዑምራ አው ከቀድር الحاجة ስራህ زيارة الزمد زيارة صدقة ولا زكاة ለማከፋፈል ለኸይር ባይሆን እግር አታብዛ፣ ብዙ አታብዛ። አኺር ዘመን ያለው هذا زمان السكون ولزوم البيوت والرضا بالقوت إلى أن تموت። ይሄ ዘመን እኮ አማና የዳዕዋው ስላለ ዳዕዋ ማድረግ አማና ስለሆነ እንጂ ከቤት አስወጣል እንዴ?